እህታችን ይብራለምን ወደ መድረክ 36 ሰዓት መንገድ ተጉዛን የመጣችሁ ከሽሬ ያ ማለት አውሮፕላን ስለሌለ ከሽሬ 36 ሰዓት በአውቶቡስ ውስጥ እግሯ እስኪያብጥ ድረስና ደንግጫለሁ። ትናንት ቤት ላይ ተቀበልኳት። በጣም የደነገጥኩት በእውነት ከሽሬ መምጣቷ ብቻ ሳይሆን ምንድነው እስቲ እኔም ራሴ በጣም ጓጉቻለሁ። እንደዚህ ተጉዛ እንድትመጣ ያደረጋት የእውነቴን ነው። አንዳንድ ሰዎች በጣም ብርቱዎች ናቸው። ለመርሃ ግብሩ ያላቸው ፍቅር ህይወታቸው በምን መልኩ ገጠመኝም ሆነ ትምህርቱ እንዴት እንደተጠቀማቸው እንዳይና የበለጠ እንድበረታ ከሚያረጉኝ እህቶች መካከል አንዷ ነችና ይብራለም አንድ ጊዜ ባካችሁ ለሱ እንደገናም እስቲ ከመቀሌ መጣችሁ ዛሬ 3 ሰው ሆነ 4 ሰው ከመቀሌ መጣናላችሁ። እንደገና ከጅማ ያው በዛጋ ከጅማ የመጣችሁ አላችሁ። ከተለያየ ክፍለ ሀገር የመጣችሁ ዛሬ ከጎንደርም የመጣለ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ በእውነት እናመሰግናለን። እህታችን ይብራለም እንግዲህ መድረኩን ላንቺ ሰጥሻለሁ ማለት ነው። ከዛ በኋላ ወደ ቀጣዩ መርሃ ግብር እንሄዳለን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ቆያችሁ? እንኳን አደረሰን። የእናቶች ቀን ሁሌም ነው። ክብር ለእናቶች ይላል መምህርዬ። ለመግለጽ ቃላት ያጣሁላት እናትክ የ9 ወር ቤትክ በህይወትና በሞት መካከል በጭንቅ አምጣ የወለደችህ ጡጣን አጥብታ በጀርባዋን አዝላ ያሳደገችህ ደከመኝ ሰለቸኝ ተጠማሁኝ ተራብኩኝ ሳትል አንተን ያስተማረችህ ዳዴ ብላ ቁመህ እንድትሄድ ምርኩዝህን የሆነችህ ቋንቋ የጀመርክባት ጥበብ የቀሰምክባት ሃይማኖት የተማርክባት የመጀመሪያ ትምህርት ቤትክ የሆነች እናትህ ናት። እንደ አይን ብሌኗን የምትሳሳልክ ሁሌ በጸሎት ወደ እግዚአብሔር የምታሳስብልክ ውድ እናትህ ላንተ ያላት ህልምና ራእይ ሁሌ በእግዚአብሔር ዘንድ መወደድ እንዲሆን ነው። ተምረክ ተመርቀክ ትልቅ ደረጃ ደርሰክ እልል ብላ ድራ ከቤትክ መርቃ ሸኝታክ ይሄው የልጅ ልጇን አይታ ለሀገርክና ለሃይማኖትክ ስታገለግል ቁማ አንጨበጨበችልክ። በዚህ ተወስኖ አልቀረም። የእናትነትህን አደራ ተቀብላ የአጥንትህ ክፋይ የቤትህ ብርሃን የትዳርህ ድምቀት የጉድለትህ ሙላት የድካምህ እረፍት የጥማትህ እርካታ የራብህ ጥጋብ የህመምህ ዶክተር የሐሳብህ አማካሪ የእድገትህ ድጋፍ የሚስትነትህን ኩራት የልጆችህ እናት አንተን ከፊትህ አስቀድማ ሁሌ በስተጀርባ ሆና የምትደግፍህ እሷ ለመግለጽ ቃላት ያጣንላት 90% ጊዜህን ከህዝብ ጋር እንዲሆን የፈቀደችልህ የሳራ አምሳይ በእግዚአብሔር ዘንድ ስጦታ ተሰጠችህ። ውድ እናትህን ወልዳ ስለሰጠችህና የተከበረችው ሚስትህን የእናትነትን አደራ ተቀብላ መምህራችንን ስለምትከባከብልን ስለዚህ ለሁሉም በእግዚአብሔር ስም ልናመሰግናቸው እንወዳለን። ክብር ለሚሰጠው ክብር ይገባል። ለእናቶች ስጦታ አይሰጣቸውም። ምክንያቱ ከማንም በላይ እነሱ ህይወት ስለሚሰጡ። ወደ መድረክ ክብርት እናቱ ወይዘሮ ብርነሽ ጣዕመና የተከበረችው ሚስቱ ወይዘሮ አዲስ ወደ መድረክ እንዲመጡልኝ ይፈልጋለሁ። በእውነት ልጁ መልእክቱን ያስተላለፈችው እናታችን ወይዘሮ ብርነሽ ጣዕመና ወይዘሮ አዲስ እሸቱ ወደ መድረክ በእውነት እናመሰግናለን። በእውነት እንኳን ደስ ያሎት ማዘርዬ፣ እንኳን ደስ ያሎት እናቴ፣ እንኳን ደስ ያሎት፣ እንኳን ደስ ያለሽ። ክብር ለሚገባው ክብር እንሰጣለን። ሁላችሁም እስቲ ቆም ቆም በሉ ከወንበራችሁ። በእውነት እናመሰግናለን። በእውነት ማዘርዬ፣ በእውነት የወለዱት ልጅ እንደዚህ ፍሬ አፍርቶ ለዚህ ማረግ ወቅቶ በማየቶት እንኳን ደስ ያለዎት።
እንኳን ደስ ያለሽ አዲስ ሞራል እስኪ ሞራል ስጡልን። የሚገርም ነው በእውነቱ ከሆነ እስቲ ሞራል አረ እልል እያላችሁ አረ ባካችሁ እልልታ ያንሳል። በእውነት እንኳን ደስ ያለዎት ማዘር፣ እንኳን ደስ ያለዎት፣ እንኳን ደስ ያላችሁ አዲስዬም እንኳን ደስ ያለሽ። እንኳን ደስ ያላችሁ። ካባ በእውነት የወርቅ ካባ ነው የተሸለሙት። እንኳን ደስ ያላችሁ የመምህር ተስፋዬ አበራ ወላጅ እናቱና ባለቤቱ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እሺ እሺ የእናቶች ቀን ሁሌም ነው። ክብር ለእናቶች የተሰኘ ኬክ ተዘጋጅቷል። እንኳን ደስ ያላችሁ። ሁለቱ እናቶችና ባለቤት እዚህ መሃል ላይ ይመጣሉ። ወደዚህ ትመጣላችሁ። ወደዚህ ትንሽ ጠጋ በሉ። ወደዚህ ጠጋ በሉ። ሞራል የለም። እስኪ ሞራል ስጧቸው። ውድ ባለቤቱና ወላጅ እናቱ በእውነት እንኳን ደስ ያላችሁ። በእውነት የምትወዱት ይህ መምህራችሁ ልጃችሁ ባለቤትሽ ይህንን ፍሬ አፍርቶ በማየታችሁ እንኳን ደስ ያላችሁ። በእውነት እንኳን ደስ ያላችሁ። እጅግ በጣም ይሄ ደግሞ የእሱ ሽልማት ነው። እንኳን ደስ ያላችሁ። ይከፈት 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 ይከፈት። የእናቶች ቀን ሁሌም ነው። ክብር ለእናቶች። እስኪ ሞራል ስጧቸው በእውነት በዚሁ ዘማሪያን የእህትማማቾች ዘማሪያን የዝማሬ ፕሮግራም ያቀርቡልናል ማለት ነው። እንኳን ደስ ያላችሁ። እናመሰግናለን። እሺ መስጠት የመምህር ተስፋዬ ስጦታ አለኝ ብላለች። ለመምህር ተስፋዬ ስጦታ አለኝ ብላለች። የነፍሴ መምህር መጀመሪያ ወደር የሌለው እግዚአብሔር ፈጥሮክ ወደዚህ ምድር እንድትመጣ የፈቀደ ክብር ምስጋና ይድረሰው። ሲቀጥል ከእግዚአብሔር በታች እናትህን እና አባትህን ወልደው አሳድገው አሁን ላለህበት ህይወት ደረጃ እንድትበቃ የወላጅ ትልቅ ኃላፊነታቸው አስተዋጽኦ ላደረጉ እጅግ ክብር ምስጋና ይገባቸዋል። የእኛ እንቁ መምህር እንኳን ለዚች ቀን አደረሰን። መጽሐፍትህን የሚመረቅበት ቀን ለእኛ ለተማሪዎች የድህንነታችን ምክንያት ነው። የክርስቶስ ፍቅር የመሰከርክ የእናታችን ቅድስት ድንግል ማርያም እናትነቷን ያከበርክ የመላእክት ፈጥኖ ተራዳኢነት ያስተማርክ የቅዱሳን የሰማዕታት ቃል ኪዳናቸው ወደ ዓለም ጎልቶ እንዲታይ አስተዋጽኦ ያደረግ የዘላለም መታወቂያችን የነፍሳችን ማህተም የሆነ ቅዱስ ቁርባን እንድናገኝ የረዳህን የቤተ ክርስቲያናችን ኩራት የዘመናችን ሐዋርያ የአባቶች አክባሪና ታዛዥ የወጣቶች አድማጭ የህፃናት መንገድ መሪ የስርና ቅጠል በጣሽ ምድረ ጠንቋይ ራስ ምታት የሆንክባቸው በግላጭ ፊት ለፊት የምትዋጋቸው በዘመናችን የሰማዕትነት ጸጋ የተሰጠክ ደከመኝ ሰለቸኝ ራበኝ ጠማኝ ሳትል ታች ወርደክ ዝቅ ብለህ በየቤታችን እያንኳኳ ስንደሰት ተደስተክ ስንከፋ ተከፍተ ስንጨነቅ ተጨንከ ስናለቅስ አልቅሰህ ብቸኝነት ሲሰማን ከጎናችን ሆነ አጽናንተህን ሳይከፈልህ ብዙ ውለታ ለዋልክልን እኛ ተማሪዎችህ በልዑል እግዚአብሔር ስም ልናመሰግንህ እንወዳለን። እድሜህን ያርዝመው፣ ፍቅር፣ ሰላም፣ ጤና ይስጥክ፣ የአገልግሎት ዘመንህን ይባረክ፣ ፍጻሜህን ያሳምርልክ፣ አሜን እያልን ከሽሬ እንዳስላሴ ቅዱስ ሩፋኤል የጽዋ ማህበር መምህራችንን የመሰረተው የማህበሩ የተዋጣ የማህበራችን ስጦታ ነው እና ስጦታውን ደግሞ አባይ ሰጡልኛል። እሺ ከሽሬ እንዳስላሴ ባለፈው ጥር 7 በሄደበት ወቅት ያቋቋመው ማህበር ነው የቅዱስ
ሩፋኤል ማህበር የነሱ ማህበራቶች ናቸው። እንግዲህ ይህንን ስጦታ ያዘጋጁለት ሳናስከፍቷ እንላቀቅ ይከፈት እንደው ምን እንደሆነ ጓግተናል እኮ እያጣራን ነው። የሽሬ እንደ ስላሴ የቅዱስ ሩፋኤል ማህበር በእውነት ዋው የብር መስቀል ነው የሸለሙት። በእውነት እናመሰግናለን። እስኪ ላንብበው። ለመምህር ተስፋዬ አበራ ከሽሬ እንደ ስላሴ ቅዱስ ሩፋኤል ጽዋ ማህበር የተበረከተ ይላል። እናመሰግናለን። ሽሬ እንደ ስላሴ እንግዲህ ይህን ፕሮግራም በቀጥታ ስርጭት እየተከታተላችሁት ነው ብለን እንጠብቃለን። እግዚአብሔር ያክብርልን። የመጨረሻውን የመዝጊያ ንግግር መምህራችን ያደርግልናል። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ደስ ይላል። አንድ ጊዜ ለራሳችሁ ይሄ መጽሐፍ እንዲታተም የፈለኩት በሚዲያ ህልማችሁ እንድትናገሩ ስላልፈለኩ ነው። በአደባባይ እግዚአብሔር በድብቅ ለእናንተ ብቻ ባልጋችሁ ላይ የነገራችሁን በአደባባይ እንድትናገሩት ስላልፈለኩኝ መጽሐፉን አይታችሁ ህልማችሁ እንድትፈቱ ብቻ ስለፈለኩ ነው። የአምላካችን ስም የተመሰገነ ይሁን። ምንም የምናገረው የለም፣ መጽሐፉ ራሱ ይናገራል። ወደ ዘማሪያን ገብተን በጸሎት እንዘጋለን። በጣም ነው የማመሰግናችሁ። እግዚአብሔር ያክብርልኝ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ደስ ብሎኛል። ደስ ይበላችሁ። በልጄ እንደተደሰትኩ እሱም በልጆቹ ይደሰት። እናንተም በወልዳችሁ ተደሰቱ። ክፉ አይንካችሁ። በሰላም እንደመጣችሁ በሰላም ወደ የመረበታችሁ ይመልሳችሁ። እግዚአብሔር ይስጥልን። ኮሜንት በጣም ነው የማነበው። ከእናንተ የበለጠ ምርቃት እንኳን እኔ አልመርቀውም። እናንተ በጣም 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 ነው የምትመርቁት። ደስ ነው የሚለኝ። እኔ ሳላነባ አልፌ አላቅም። እድሜና ጤና ይስጥህ። እድሜና ጤና ይስጥህ። ወልጄ ተደሰትኩ። ወልደሃል፣ ተደሰት። ኤፍታህ የህልም ዓለም መፍቻ ግንቦት 22 ተመረቀ። ማንስ ጌታ እፍታ በለኝ እፍታ በለኝ ጌታ እፍታ በለኝ ማንም የለኝ አትጩ የሚሉኝ ስምክን እንዳልጠራ መውደቄን አይተው ነው ከተናቁት ጎራ ኤፍታ በለኝ አንተ ማለቴን አልተው ተፈታ እስክትለኝ እስከማገኝ ብራ ኤፍታ በለኝ ጌታ ኤፍታ በለኝ ኤፍታ በለኝ ጌታ ኤፍታ በለኝ ያላንተ ለኔ ማንም የለኝ። በምራቅ ቀልቃኝ ዳሰለኝ አይኔን ስራህን ያየው እንዳመሰግን እጅን ጫንብኝ ጆሮዬ እንዲሰማ
የፍቅርን ሸማ ኤፍታ በለኝ ኤፍታ በለኝ ኤፍታ በለኝ ጌታ ኤፍታ በለኝ ያላንተ ለኔ ማንም የለኝ ኤፍታ በለኝ ጌታ ኤፍታ በለኝ ኤፍታ በለኝ ጌታ ኤፍታ በለኝ ያላንተ ስለኔ ማንም የለኝ እግዚአብሔር ስራው ድንቅ ነው ለኔ ያደረገው ብዙ ነው 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 ረዳት ከእርሱ ነው ከሰማያት እግዚአብሔር ጠባቂ ለኔ ብርሃኑን ከፊቴ የሚያበራ አምላኬ ድንቅ ነው የእርሱ ሥራ እግዚአብሔር ሥራው ድንቅ ነው ለእኔ ያደረገው ብዙ ነው እግዚአብሔር ሥራው ድንቅ ነው ለእኔ ያደረገው ብዙ ነው በመንገዴ ሁሉ የሚመራኝ ስነሳም ስወድቅ የሚያስበኝ ማንማ መጣለኝ ከወገኔ ከሁሉ ይበልጣል እርሱ ለኔ እግዚአብሔር ሥራው ድንቅ ነው ለኔ ያደረገው ብዙ ነው እግዚአብሔር ሥራው ድንቅ ነው ለኔ ያደረገው ብዙ ነው የዕዳዬን ደብዳቤ ወርቅ አድርጎ ሕይወቴን መራለኝ ወደ በጎ እንደ እግዚአብሔር ማን ይሆናል እርሱን ለሚፈሩት ይታመናል እግዚአብሔር ሥራው ድንቅ ነው ለእኔ ያደረገው ብዙ ነው እግዚአብሔር ሥራው ድንቅ ነው ለእኔ ያደረገው ብዙ ነው አንድ ቀን አስቤ ተጨንቄ ለመኖር አልቻልኩም ተጨንቄ አለው ነገር ለእርሱ ትቼዋለሁ በምሕረቱ ጥላ እኖራለሁ ድንቅ ነው ለእኔ ያደረገው ብዙ ነው እግዚአብሔር ሥራው ድንቅ ነው ለእኔ ያደረገው ብዙ ነው እግዚአብሔር ሥራው ድንቅ ነው ለእኔ